ጤና ይስጥልን ውዶች። በዚህ አዲስ ርዕስ ነው። በተለይ ገድላትን በተመለከተ ብዙ የማያቸው በሶሻል ሚዲያ በተለይ ገድላትን በተመለከተ ሳልናገር ባልፍ አንድ የግዕዝ ቋንቋን ስነ ጽሑፍን ይመለከታኛል ብዬ ዩቲዩብ እንደምሰራ ሰው ሳልናገር ብሄድ የታሪክም የሞራልም ተወቃሽ ስለምሆን አሁን በዚህ በያዝነው ሳምንትም አንድ ገድሉ ሳይሆን ያተጻፈው ሌላ ሰው ለምሳሌ ገድለ ዮሐንስ ነው። የሆነ ሰው ጻፈው እንትን አድርጎ ስርዋጽ አስገብቶ ስተት አድርጎ የክህደት ትምህርት አስገብቶ ማለት ነው። ገድሉ ሳይሆን የተወገዘው ይሄ ስርዋጽ የተደረገበት ያንን ማለት ነው። እንደዚህ ያሉ ኢሹዎች ገድላትን የሚያንቋሽሹ በተለይ በተሐድሶዎች በፕሮቴስታንቱም ያ ስላለ ይህን ገድላትን በተመለከተ ሰፊ ትንታኔ እንደ ጥናት እንደ ግዕዝ ስነ ጽሑፍ ተመራማሪነቴ እንደዚሁም ደግሞ እንደ ግዕዝ ቋንቋ ስለሚመለከተኝ ሰፋ ያለ ማብራሪያ እሰጣለሁ። ስለዚህ እስከ መጨረሻው እውነቱን ለመናገር እስከ መጨረሻው ተመልክታችሁ ማንኛው አሁን ይሄ ኦርቶዶክስነት አይደለም፣ ፕሮቴስታንትነት ወይም ተሐድሶ ወይም ሙስሊምነት አይደለም። ምንድን ነው ዋት ኢዝ ዘ ሎጂክ ቢሃይንድ ዛት ነው። አንድ ነገር ስናይ በተለይ እንግዲህ እንደ ተመራማሪነት ማንኛውም ነገር ስናይ ወይም ሂስ ስናደርግ ምንድን ነው መስፈርታችን የሚለውን ነገር ማየት ይጠበቅብናል ማለት ነው። ስለዚህ ገድል ምንድን ነው? ገድላት ምንድን ነው? ምንድን ናቸው? የኢትዮጵያ ገድላት እንዴት ናቸው? ለምንስ እንትን በዛባቸው እንደዚህ በተለይ ከተሐድሶ ዓለም ከፕሮቴስታንቱ ለምንድን ነው? በተቃራኒው ደግሞ እኔ የሚገርመኝ ፈረንጆቹ ነጮቹ ፕሮቴስታንት ሊሆኑ ይችላሉ፣ ነን እምነት የሌላቸው ሊሆኑ ይችላሉ። እነሱ ደግሞ በተቃራኒው እነዚህን ደግሞ ይፈልጓቸዋል በደንብ ማለት ነው። ለምሳሌ እኔ አንድ ምንም ትራንስሌት ያልተደረገ ጥናት ያልተደረገበት ገድል ባገኝ ለእኔ ማለት ነው ለእኔ ባገኝ ይሄ እንደ የፔተንት ራይትስ ወይም እንደ አዲስ ግኝት ነው የሚቆጠረው በፊሎሎጂ ደረጃ በውጮቹ በነዚህ በተለይ በኦሪየንታል ስተዲስ በዚህ ጀርመን ሌሎችም አካባቢ ማለት ነው። እና ለምንድን ነው በተቃራኒ የኛ እናጥላላቸዋለን፣ ይቃጠሉ ይጥፉ እንላለን። ሌሎቹ ደግሞ እንደዚህ ደግሞ እንደ እንቁላል እንደ አልማዝ እንደ ወርቅ ይፈልጓቸዋል። ለምን? ስለዚህ ይህንን የተመለከቱ ጥያቄዎች ማብራር በሰፊው እያብራራን እንወያያለን በደንብ አድርጌ አይ ቲንክ ምክንያቱም እኔ ቴሴን የሰራሁት ገድላት ላይ ነው። እውነቱን ለመናገር ከቴሴ ጀምሮ ኤቭሪዴይ ገድላት ጋር ያለኝ ግንኙነት በጣም ከፍ ያለ ነው። እኔ ባክግራውንዴ ናቹራል ሳይንስ ነኝ። ከናቹራል ሳይንስ ወደዚህ ወደ ግዕዝ ቋንቋ ስነ ጽሑፍ ስመጣ እነዚህ ገድላት ሳይ ደግሞ በተለይ በፊት የተጻፉት በ15 በ17 እውነቱን ለመናገር ከ17 ከ18 ወዲህ የተጻፈ ገድል የለም። ከዛ በፊት የተጻፉ ናቸው እና ኢትዮጵያ የነበረችበት ደረጃ ከፍታውን የሚሆን መጥፎውን የምናይባቸው ናቸው። ስለዚህ እነዚህን የምንዳስስበት ነው። ከዛ አንጻር እህት ወንድሞቼ በጽሞና እስከ መጨረሻው እንድትከታተሉ ተከታትላችሁ ደግሞ ኮሜንት እንድትሰጡ ጥያቄ ካለ ጥያቄ እንድታቀርቡ ጥያቄ ከሌለ ደግሞ የተሰማችሁን ስሜት በኮሜንት እንድትገልጹልኝ ላይክ ሰብስክራይብ ለሌሎችም ሸር እንድታደርጉ እየጠየኩኝ ቀጥታ ወደ ትምህርቱ ገድል ማለት መጋደል ተጋድሎ ማለት ነው። ቫይታ በእንግሊዘኛ ወይም አክት ይሉታል። ገድላት ሲበዛ ነው ገድሎች። አንድ ቅዱስ በሕይወት በኖረበት ዘመን እንደዚሁም ደግሞ በእርግጥ ከሕይወት ካለፈ በኋላ የተሰሩ ስራዎች ሚራክል ወይም ተአምር ነው የሚባሉት። በሕይወት በነበረበት ጊዜ
የሚሰራው የተጋደለው ተጋድሎ የሚያትት ወይም የሚገልጹ ናቸው ገድላት ምንላቸው። ሃጊዮግራፊስ ይላል በእንግሊዝኛው። ሃጊዮግራፊስ በአጠቃላይ ስለ ገድላት የሚያጠና የሳይንስ ዘርፍ ነው። ሃጊዮግራፊ ሃጊዮግራፊስ ማለት ስለ ገድላት የሚያጠና የሳይንስ ዘርፍ ነው። እንግዲህ ወደ ኢትዮጵያ ስንመጣ መጀመሪያ ትራንስሌት የተደረጉ አሉ፣ በትርጉም ደረጃ ከተለያየ ቋንቋ ወደ ግዕዝ የተተረጎሙ አሉ። ከዛ ደግሞ ሀገራችን ይህን ገድላት በራሷ ሊቃውንቶች የራሷን ቅዱሳኖች የጻፈችበት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገድላት የሚጻፈው ብቁ ለሆኑ ነው። ይህን ብቁ ደግሞ ቅዱስናን ሲሰጥ ደግሞ ቢያንስ 70 ዓመት ከዛም አልፎ እስከ 120 ዓመት ሊፈጅ ይችላል። አለው የሆነ መስፈርት አለው። ዝም ብሎ ዛሬ ሞቶ ከሞተ በኋላ ማለት ነው። ከሞተ በኋላ 70 ዓመት ከዛም ብዙ መስፈርቶች አሉ። ያንን ለመጻፍ ገድል ለመጻፍ ዝም ብሎ ከሰማይ ተነስቶ ስለ እንትን ስላለ አይጻፍም ገድል። ይሄን እንድትይዙልኝ። ከዛ በኋላ እነዚህ ገድላት በአንድ ከዛ በነበሩ በልጅ ልጆች በደቀ መዛሙርት ማለት ነው በልጅ ልጆች ሊጻፉ ይችላል። ደግሞ ለብዙ ዓመታት ይኖሩ ስለነበሩ ረዱ ለምሳሌ የደቀ መዛሙርቱ የዛ የአንዱ ቅዱስ ደቀ መዝሙር ወይም ረዱ ለብዙ ዓመታት ስለሚኖር 700 ምናምን ዓመት ሊኖር ስለሚችል የዛ ሊጽፈው ይችላል። ካልሆነ ደግሞ ይህንኛው ከዛ ከገድላቱ ማነው ከቅዱሳኑ ጋር ከመቃብሩ የሚደረገውን ታምር ታይቶ ሌላው በመንፈስ ቅዱስ ተመርቶ ሊጽፈው ይችላል። ደረሰ በመንፈስ ቅዱስ ደርሶ በመንፈስ ቅዱስ ማለት ነው ተመርቶ ሊደርሰው ይችላል ገድላትን ማለት ነው። የኢትዮጵያ ገድል እንደዛ ነው። የሌሎቹ የኢትዮጵያ የገድል አጻጻፍ ከሌሎቹ አጻጻፍ ሊለይበት አይችልም። አጻጻፉ ምን እንደሚመስል በሌላ ቀን እናየዋለን። የገድላት አጻጻፍ እንዴት ነው የሚለውን ማለት ነው። ዛሬ በተለይ ከፋይዳቸው አንጻር፣ ከኢምፖርታንስ አንጻር፣ ከምንነት አንጻር የምናገረው። ስለዚህ ይሄንን እንደዚህ ብዙ መከራን ወይም ብዙ ዓመታትን አልፈው የተጻፉ ናቸው እነዚህ ገድላት እንጂ ወዳውኑ ለምሳሌ ቅዱስ እያለ ወዳውኑ የሚጻፍ አይደለም። ይህንን በደንብ አድርጋችሁ እንድትይዙልኝ። ሁለተኛ ምንድን ነው ጠቀሜታቸው? በተለይ አሁን የውጮቹ ለምን እንደሚፈልጓቸው ልንገራችሁ። ገድላት በጣም ዘርፈ ብዙ ጠቀሜታ አላቸው። አንደኛው ቴዎሎጂካል ነው። ከቴዎሎጂ አንጻር ከስነ መለኮታዊ አንጻር ለምሳሌ እኔን በእምነት ማለት ነው እኔን የሚከተለ ቢሆን ነው አይደለ? ወይም የሰናፍጭ ቅንጣት ያህል እምነት ያለው ሰው ቢኖር ይህንን ምንድነው ሰግላ ወይም ዛፍ ተነስ ብሎ ከሌላው ሂደህ ተተከል ወይም ከዛ ተነስና ከዛ ብቀል ቢለው ማለት ነው። ወይም ይሄን ተራራ ተነስና ከሌላ ቦታ ሂድ ቢለው ይሄዳል ይላል። ያንን በተግባር የሚያሳዩ ናቸው እነዚህ። በተግባር ዘንዶውን ይዘው ያሳዩናል። ከአንበሳው ጋር አብረው ብለው ያሳዩናል። አይደለ እንዴ? ጭንጫ ላይ ወይም ምንም ማለት ደረቅ ከሆነው ላይ ውሃን አፍልቀው ያሳያሉ። ሙታንን ያስነሳሉ። የታመመን ያድናሉ። ረሃብ ቸነፈር ሲመጣ ያንን ያስታግሳሉ፣ ያስቀራሉ። ዝናብ ሲቀር ዝናብ እንዲመጣ ያደርጋሉ። አንበጣ ምናምን ሲመጣ ያንን እንዲሄድ እንዲሸሽ ወይም እንዲለቅ ያስደርጋሉ። ይህንን እነዚህ ይህን ሁላ የሚያደርጉ በማድረጋቸው በተግባር መጽሐፍ ቅዱስን ሐዲሳቱን በተግባር የሚያሳዩ ናቸው ማለት ነው። አክቲንግ የሆነ በተግባር የተፈተነ የሚያሳዩበት ነው ማለት ነው። የዛ አንድ ከቴዎሎጂ ሌላ ትምህርት የነገረ ምስጢሩን ማለት የነገረ መለኮት፣ የነገረ ስጋዌ፣ የሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ሌሎችንም ይህንን በተግባር የሚያሳዩ ናቸው። ይህ ከቴዎሎጂ አንጻር ነው። ከቴዎሎጂ አንጻር ክርክር ማቅረብ
ማንሳት ይቻላል። ያ ማለት ሊቃውንት አሉ በዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን እነሱ ይመልሱበታል። አሁን እኔ አንድ እንደ ስኮላር እንደ ተመራማሪ ነው እያልኳቸው ያለ ከቴዎሎጂ አንጻር ይህን ይሰጣሉ። ሁለተኛ ከታሪክ አንጻር ምን ያህል መሰላቸው አንድ በጣም ጎበዝ ሳይንቲስት ስቴቨን ካፕላን የሚባል ማለት ነው። ስቴቨን ካፕላን ምን ይላል መሰላችሁ? አርቲክሉን ርዕሱን ሳነብላችሁ በጣም ገራሚ ርዕስ ነው። ሲን በት ኖት ሂርድ ይላል። ሲን በት ኖት ሂርድ የሚታይ ነገር ያልተሰማ የታየ ግን ያልተሰማ ችልድረን ኤንድ ቻይልድሁድ ኢን ሜዲቫል ኢትዮጵያን ሃጊዮግራፊስ ልጅ ኤንድ ልጅነት ችልድረን ሲል ልጆች ነው አይደል? ያው ቻይልድሁድ ሲል ደግሞ ልጅነት ልጆችና ልጅነት ወይም ልጅና ልጅነት ኢን ዘ ሜዲቫል ኢትዮጵያን ሃጊዮግራፊስ በመካከለኛው የግዕዝ ሃጊዮግራፊ ይላል። ይህ ሰው ምን ይላል መሰላችሁ? ፈረንጅ ነው። ኢትዮጵያ ለምሳሌ ለሂስትሪው ክሮኒክሉ ሊያገለግል ይችላል፣ ዜና ማውሉ ሌላው። ለሶሻል ሂስትሪው ግን ይላል ፎር ሶሻል ሂስትሪ ዘ ኦንሊ ሶርስ ናቸው፣ ዘ ኦንሊ ብቸኛ ምንጭ ናቸው። ሃጊዮግራፊስ አር ዘ ኦንሊ ሶርስ ፎር ዘ ሶሻል ሂስትሪ ማለት ነው። ለሶሻል ሂስትሪ ወይም ለማህበረሰብ ለማህበራዊ እንትኑ ዘ ኦንሊ ሶርስ ብቸኛ ምንጭ ናቸው ይላል። ይህ ደግሞ ለሶሻል ሂስትሪው ብቻ ሳይሆን ለሂስትሪው እሱ ምን ያደርጋል? ሌላውን ለምሳሌ ኤሮፕ ወይም አውሮፓውያኖች ለሜዲቫል ሂስትሪያቸው ገድላትን ነበር የተጠቀሙት። ስለዚህ ገድላትን የኢትዮጵያ ገድላትን መጠቀም የመረጃውን እንትን ሪሊያቢሊቲ አይቀንስም። ወደ ሶሻል ሂስትሪው ስንመጣ ደግሞ እጅግ የበለጠ ዘ ኦንሊ ሶርስ ናቸው። ምክንያቱም እንደዚህ ሶሻል ሂስትሪው ሆን ተብሎ አይደለም የሚጻፈው። ኢንቴንሽናሊ ኢት ኢዝ ኖት ሪትን ኢንቴንሽናሊ ራዘር በአጋጣሚ ነው ማለት ነው። ሆን ተብሎ ሳይሆን በአጋጣሚ። ለምሳሌ ያህል ስለ ልጅነትና ልጅ አስተዳደግ፣ ስለ ስም አወጣጥ፣ ስለ ጋብቻ ሁኔታ፣ ስለ ባዮዳይቨርሲቲ ኮንዘርቬሽን፣ ስለ ዋይልድ አኒማል ኮንዘርቬሽን፣ ስለ ሶይል ኮንዘርቬሽን፣ ስለ ተፈጥሮ ሀብት አጠባበቅ፣ ስለ አፈር አጠባበቅ፣ ስለ ግብርና፣ ስለ ዌዘር ኮንዲሽን ሁኔታ አያያዝ ወይም እንዴት አድርገው እንደሚያጠኑት እንዴት አድርገው እንደሚገልጹት ይህንን ለማየት ሆን ተብሎ አይደለም ነው። እኔም እንግዲህ ከማስተርስ ቴስት ላይ ያየሁት ያን ሆን ተብሎ ሳይሆን ለምሳሌ ስለ ቅዱስነት እንደው ኢንቴንሽናሊ ምናልባት ሊሆን ይችላል ቅድስናውን ለመግለጽ ከፍ ለማድረግ ማለት ነው ሊሆን ይችላል። ለምሳሌ ይህንኛው ግን ሆን ተብሎ አይደለም፣ ኢንቴንሽናሊ ሳይሆን ለዛ ፐርፐስ ሳይሆን በእዛ ጋር ለምሳሌ አንድ ቅዱስ ከአንድ ቦታ ወደ አንድ ቦታ ሲሄድ ዝናብ ሊያጥር ይችላል። ዝናብ አጥሯቸው ረሃብ ሆኖ ሊሆን ይችላል። ይህ ማለት ኢንቴንሽናሊ አይደለም። ዛሬ የምናየው ድሮት ተከስቶ ነበር ማለት ነው። ስለዚህ የዛ ጊዜ የነበረውን የድሮት ወይም የዚህ የክላይሜት ቼንጅ ምን እንደሆነ ያሳየናል ማለት ነው። ስለዚህ ገድላት ምንድን ነው? ለሂስትሪ ኢኔሰንስ አጠቃላይ ለምሳሌ መንግስት ሁኔታ የህዝቡና የመንግስት ያለውን ግንኙነት የቅዱሳን ሌላውን ግንኙነት እንደምናውቅ ሁሉ ከዚህ ባለፈ የስም አወጣጡን የልጅነት አስተዳደግ ልጅ እንዴት አድርጎ እንደሚያሳድጉ የኢኮኖሚክ አክቲቪቲያቸው በግብርና ላይ ነው ወይ በእንስሳት እርባታ ላይ ነው ወይ በአሳ እርባታ ላይ ነው ወይ እንዴት ነው የተፈጥሮ ሀብት አያያዛቸው ምን ይመስላል የሚለውን ዘ ኦንሊ ሶርስ ናቸው። ይሄ ነው አሁን በተለይ ፕሮቴስታንቱም ሌላውም ያልታየው። ይሄንን የታገኘው ሜዲቫል ላይ የግዕዝ ገድላትን ካላነበብክ የት ታገኘዋለህ? የትም አታገኘውም። ግዴታ ግዕዝ ገድላትን ማንበብ ይጠበቅብናል። ስለዚህ የዛ ጊዜ የነበረው ለምሳሌ ዋይልድ አኒማል ምን ነበር? ያ ዋይልድ አኒማል አለ ዛሬ የለም። ከሌለስ ምን ሆኖ ነው የተሰደደው? ዛሬ ላይ በ15ኛው ክፍለ ዘመን ኑሮ ዛሬ ከሌለ የዛሬ ምናምን ዓመታት የእንስሳት ኢትዮጵያ እንስሳት ልታጣ ትችላለች። ስለዚህ ምን ታደርጋለህ? ያ ነገር ይህ ሀፕን ስለሆነ በገድላቱ መሰረት ይሄ ከዚህ ነበር ዛሬ የለም። ስለዚህ እንዳይጠፉ እንደዚህ ጥንቃቄ ይደረግ ብለህ አድቫይስ ታደርጋለህ ማለት ነው። ሪኮመንድ ይደረጋል ማለት ነው። ይሄ ነው። ዝም ብሎ በጭፍን እንትን ማለት የለም ማለት ነው። ሌላው
ኤቲክስ አንጻር ከስነ ምግባር አንጻር የዛ ጊዜ እንዴት ነበር? አባቶች ስራይሊተ እስመ ጐንደይ ኩአነ እውነቴን ነው የምነግራችሁ። ትህትናቸው ይቅር በለኝ ዘግይቼ መጣሁ። አባት አባት ትላለህ እንግዲህ አንዱ ቅዱስ ለአንዱ ቅዱስ ሲሄድ ማለት ነው። እሱም ብቻ አይደለም፣ ዝቅ ብለው ውሃ ይቀዳሉ። ዝቅ ብለው እግራቸውን ያጥቡ ነበር፣ ይታዘዙ ነበር። ዛሬ አለ እንዲህ ባህላችን ደግሞ አዲስ የመጣው ምንድነው ባህል ምንድነው ሃይማኖት ይገርመኛል። ስለዚህ ጋጥ ወጥነት እንድንሆን ምንም ነገር እንድንሆን የማድረግ ሁኔታ ነው ያለው። ለምን ማንነትህን ይዘህ አዲስ ነገር ካለ ያ ማለት ከማንነት ጋር የማይጋጭ ነገር ደቨሎፕ ማድረግ ጥሩ ጥሩን ትይዛለህ፣ መጥፎን ትተዋለህ ማለት ነው። ስለዚህ ከኤቲክስ ወይም ከስነ ምግባር አንጻር፣ ሌላው ከስራ አንጻር ለምሳሌ ሁልጊዜ እሰማለሁ አንዳንድ እውነቱን ለመናገር እንደ ኢትዮጵያ ኦርቶዶክስ በተለይ ገዳማት ማለት ነው እንደነሱ ያለ ቢዝነስ የሚሰራ በተለይ የዚህ ጠንካራ ሰራተኛ የለም። ለምሳሌ አባ ጊዮርጊስ ዘጋስጫ ወፍጮ ሌሊት እስከ ስንት እንትን ነበር የሚፈጩት። ያንን ሲፈጩ አድረው ደግሞ ጠዋት ብራናውን ይጽፋሉ። እሱም ብቻ አይደለም የተለያዩ ይሄ የመገልገያ መሳሪያዎችን ቁናውን፣ ሰፌዱን፣ መሶቡን ሁሉን ያዘጋጁ ነበር። አሁን ዛሬ ሴት ወንድ እየተባለ እንትን የሚለው ገዳማት እንዲህ ያለ የለም። ኢኳሊቲ ስራ የሴት የወንድ የሚባል ነገር የሌለበት ይህን የምናገኘው በገርል ነው፣ ገርላቶች ናቸው። ስለዚህ ይህን ያህል ቫሊዩ ስላላቸው ነው ፈረንጆቹ የሚፈልጉት። እሱ ብቻ በፍልስፍና አለ ፍልስፍና ይስ ፍልስፍናዊ እንትን አለ። ይሄን ሁላ የያዙትን እንዴት ብለን ነው መጠቀም ሲኖርብን ግዴታ ከኛ ፐርስፔክቲቭ ወይም ከኛ ስለማያስገድም ብቻ ወይም ፖለቲካ ለምሳሌ ይሄ ሂስትሪው ማለት ነው። ሂስትሪው የዛ ጊዜ ለምሳሌ የእነ አቡነ ተክለ ሃይማኖትን ገድል ብዙ ሂስቶሪካል እንትን ፋክቶች አሉበት። ያ ስላለ ብቻ እንደዚህ ብለህ ልታንጠለጥል አትችልም። አንድ ራሱ ሶርስ ነው ያለ ሂስትሪው። ለምሳሌ የዛ ጊዜ የሶሎሞኒክ ዳይናሲቲ የዛግዌ ዳይናሲቲ ምን ነበር የሚለውን አንዱ ፈረንጆቹ ከዚህ ወስደው ነው የሰጡ። አጣመሙትም አላጣመሙትም፣ አንዳንዶቹ አጣመው አንዳንዶቹ ሳያጣሙ ያወጡት እነሱ ክሬት አድርጎት አይደለም፣ ገድላቱን ወስደው ነው። ይሄን ልንገራችሁ፣ ገድላት የእኛኑ ገድል ወስደው ነው የእነ አቡነ ተክለ ሃይማኖትን ገድል ነው ጽፈው እንደገና ለእኛ የሚያመጡልን። እንደዛ ሲሉ አጣመው ያመጡታል። አጣመው ያመጡትን የተሐድሶ የፕሮቴስታንቱ ዓለም በደንብ አድርጎ ደግሞ አጣሙ እንትን ይላል። ነገር ግን ከዛ እስኪ ለምሳሌ አቡነ ተክለ ሃይማኖት ገድል ስለ ብዝሃ ሕይወት አጠባበቅ ምን ይላል ብለህ ሲጠይቅ ምንድነው የሚለው ብለን እንጠይቅ እስኪ። ይሄ ነው እኮ ችግራችን። ምንድነው የሚለው? የዛ ጊዜ እንዴት ነበር የፉድ ሲስተም ምንድነው የምግብ አመጋገብ ስርዓታቸው? የዛ ጊዜ የሚመገቡት ምንድን ነበር? የሚገርማችሁ ነገር የሚመገቡት የዛ ጊዜ ጎመን ነበር በብዛት ጎመን፣ ንፍሮ። አያችሁ ምን ያህል ለእንትን ለኒውትሪሽን። ስለዚህ ከኒውትሪሽን አንጻር እንዴት ነበረ አያያዙ? ተፈጥሮ ሀብት ጋር እንዴት ነው አጠባበቃቸው? እና አቡነ ዮሴፍ ላስታ ማለት ነው። ለምሳሌ እነሱ አሁን ተፈጥሮንና ሰውን የዝንጀሮና ሰውን አስታርቀው እስከ ዛሬ ድረስ ለምሳሌ ዝንጀሮው የፈለገው ቢሆን ወደ አቡነ ዮሴፍ ብትሄዱ ዝንጀሮው እህል አይነካም። ገበሬው የፈለገ ይሆናል ቃርሚያውን አንዲት ነገር አይነካም፣ ለጥቁሬው ይተዋል። ይህንን የያዘ እንዴት እንትን ይባላል? እኔ ይገርመኛል። ዋይ ምን ያህል እኮ እኔ ምንጊዜም ቢሆን ኔጌቲቭ አቲቲዩድ ነው በቃ። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆነ ወርቅ ቢሆን እንኳን ሌላ ነገር ለመቀባት ተውት። የኢትዮጵያ ኦርቶዶክስ ቤተክርስቲያን መሆኑን ተውትና ይሄ ከኛ ጋር ምን ይጠቅመናል፣ ለእኛ ምን ቫሊዩ አለው ብለን እንጠይቅ። ፈረንጆቹ በተለይ ደግሞ እነዚህን እየጋፈፉ የሚወስዷቸው ለምንድን ነው? ኦርቶዶክስ ስለሆኑ አይደለም። ከዛ ጋር የተጻፈውን ለነሱ ለነገ ለትውልድ እንዲጠቀሙበት ነው። ስለዚህ አንድ ይሄ ነው የገድላት ጠቀሜታው ማለት ነው። ሁለተኛ
ከጥናትና ምርምር ስናደርግ ዞሮ ዞሮ አንድ ገር ሂሳብን ለማድረግም ሆነ ለማመስገን ሶስት ነገሮች ያስፈልጋሉ። አንድ ሪትን የሆነ ነገር ሪትን የሆነ ብቻ ሳይሆን ባለፈው በላይቭ ስትሪም ቪዲዮ ተናግሬዋለሁ። ኢንተንት ኮንተንት ኤንድ ኮንቴክስት፣ አውድ፣ ጭብጥ እና ይዘት ማለት ነው። አውድ፣ ጭብጥ፣ ይዘት የሚባሉ ሶስት ፒላሮች አሉ። ፒላርስ። እነዚህ ምሰሶዎች አንድን ነገር ሂስ ለማድረግ ለመተቸት፣ ለማመስገን እንጠቀምባቸው፣ ንግግርም ሆነ ሌላ። ለምሳሌ የዛ ጊዜ ሂስትሪው ማለት ነው። ሂስትሪውን አሁን ወደ እንትን ብናደርገው በ15ኛው የነበረውን የመንግስታዊ ስርዓት አያያዝ ለህዝብ ያለው አመለካከት ከፈላጭ ቆራጭነት አንጻር ማለት ነው በዛሬው ልንለካው አንችልም። አውዱ ምንድን ነበር? ዓለም የዛ ጊዜ ምንድን ነበር ያለው? ዲሞክራሲ የሚባለው ኮንሴፕት ነበር? ሂውማኒቲ የሚባለው እንዴት ነው? የስ ምንድን ነበር የሚለውን ነገር እናይበታለን ማለት ነው። ስለዚህ አውዱ የዛ ጊዜ የነበረው ምንድን ነው? ሁለተኛ ጭብጡ ምንድን ነው? ጭብጡ ሊያስተላለፍ የፈለገው መልእክት ምንድን ነው? ጭብጡን ከኛ ጭብጥ ሳይሆን ከዛ ጋር የተጻፈው ጭብጥ ምንድን ነው ብለን መጠየቅ ይኖርብናል ማለት ነው። ያ ማለት ጭብጡ እኛ ከጭብጡ ከተነሳበት ውጭ ከተረዳ ነው ሚስ አንደርስታንዲንግ አለ ማለት ነው። የተሳሳተ ስሁት አስተያየት ወይም ስሁት ሀሳብ ሊሆን ይችላል ማለት ነው። ያንን ስሁት አመለካከታችንን ከዛ እኛ በተረዳነው ከገሩ ላይ ልንጭንበት ነው ማለት ነው። አያችሁ። ስለዚህ ይህንን ነገር ምን ማድረግ አለብን? ማስተካከል ይኖርብናል ማለት ነው። ይዘቱ ምንድን ነው? ይዘቱ ዋት ኢዝ ዘ ኮንተንት? ይዘቱ ምንድን ነው? ሂስቶሪካል ነው የስ ከሂስትሪ አንጻር ከፖለቲካል አንጻር ሂስትሪ እንግዲህ ስነ ሶሻል ሂስትሪ አለ እንዳለ አጠቃላይ ደግሞ የገቨርንመንታል ለምሳሌ የነገስታቱ የመኳንንቱ ከዛ ደግሞ የካህናቱ ጋር ያለው ነገር ይሄ የሶሻል ሂስትሪ የምንለው ግን ይሄንኛው የሶሻል ኤሌመንቱ ማለት ነው። እሱ ይሄን ነገር ማጠቃለል እና አለማጠቃለሉን ማየት ይጠበቅብናል ማለት ነው። ከዛ ውጭ ከሆነ ከባድ ነው የሚሆነው። በጭፍንነት መደገፍ፣ በጭፍን መቃወም መቅረት አለበት። ይሄ ባህላችን መሆን የለበትም። ማንኛውንም ነገር ደግሞ ከራሳችን ፐርስፔክቲቭ መሆን የለበትም። እንዳልኳቸው ኢንተንት ኮንተንት ኤንድ ኮንቴክስት መሆን አለበት። አውዱ፣ ይዘቱ፣ ጭብጡ በአጠቃላይ ከነዚህ አንጻር መቃኘት አለበት። ከነዚህ ውጭ ከሆነ ቫሊዩ ያጣል፣ ዋጋ ያጣል። ዋጋ ካጣ ደግሞ አንደኛ እኛ ምንድን ነው ማንነታችን ይሄ ኢትዮጵያ የሚባለው ስሪታችንን ልናጣ እንችላለን ማለት ነው። ቅድም ብየዋለሁኝ። የሶሻል ሂስትሪ ለምሳሌ ገድላትን አያስፈልጉም ብለን እንደው የኢትዮጵያ ኦርቶዶክስ ናቸው ብለን እንተዋቸው እንበል። ሂስትሪህን እንዴት ነው የምናደርገው? ይሄ ሶሻል ሂስትሪውን እንዴት ነው? ሀገር እኮ ዝም ብሎ አይደለም። ኢትዮጵያ የ3000 ዘመን ታሪክ አላት። እውነት ነው። እድሜ ለግዕዝ ከግብፅ ጀምሮ እስከ የመን ድረስ የግዕዝ ጽሁፎች አሉ፣ የድንጋይ ላይ ጽሁፎች። እነዛ ስለታዩ ነው። እኛ ስላይሆን ኢትዮጵያኖች አይደለም ይሄን የደረሱት፣ በመሰረቱ ፈረንጆቹ ናቸው። ፈረንጆቹ በደንብ አድርገው አጥንተውታል። የማይክዱት ሀቅ ስለሆነ ምንም ማድረግ አይችሉም። ከዛ ይልቅ ምን አረጉ? ከነሱ ፐርስፔክቲቭ ማለት ነው። ሪሊ ሁሉም ላይሆን ይችላል። ሁሉም ላይ ቅድም ያልኳቸው እነ ስቴቨን ካፕላን የመሰሉ ደስ የሚሉ እንትኖች እነ ሪቻርድ ፓንክረስ ጥሩ የጻፉ አሉ። ሌሎችም በተቃራኒው ደግሞ አጣመው የጻፉ አሉ ማለት ነው። እና እኛ ይሄንን መጠቀም አለብን። እንደው ሌላው ይቅር የእነሱን ፈለግ ተከትለን እስኪ ምንድን ነው ያለው ብለን ልቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዝም ብለን በጥላቻ ሳይሆን የተጻፉ ገድላት፣ በተለይ ገድላቱ በደንብ አድርገን እንያት እስኪ። በኢትዮጵያ ኮምፖዚት ኢትዮጵያን ቅዱሳቸው ያሉባቸው በደንብ አድርገን እንያቸው። በቃ በተለይ ጥናትና ምርምር የምናደርግ የሶሻልም ይሁን የሂስትሪም ይሁን ማነው የናቹራል ሳይንስ ይሁን የሜዲሲን ዋቴቨር ፊልድ የሆናቸው እስኪ እናናግራቸው።
ኢንተርቪው እናድርጋቸው እስቲ ገድላቱን በእውነት። ከዛ በኋላ መፍትሄውን እናገኛለን። እውነት ነው። እርስ በርስ ግጭት ዛሬ አይደለም ትላንትም ነበረ። በ17ኛው በ15ኛው በ13ኛው በ7 ነበረ። ከክርስቶስ ልደት በፊትም ነበረ። እንዴት ነው ያለፉት? የእርስ በርስ ሲኖር ሌላ ጠላት ሲኖር እንዴት ነው ያለፉት የሚሉትን እነሱን እናናግራቸው። እስኪ ቁጭ ብለን ገድላቱን ራሳችንን እስኪ መርምረን እስኪ በደንብ አድርገን በጥላቻ የፕሪሰፖዚሽን የሚለውን እንትን አድርገን ብራኬቲንግ ካላደረግነው ከባድ ነው። ብራኬት ማድረግ አለብን። የስ ለምሳሌ አንድ የፕሮቴስታንት እምነት ሄዶ ገድላትን ሲያናግር የፕሮቴስታንትነትን እንትን አድርጎ እዛ ጋር ቢል አይሰራም። አንድ ኦርቶዶክስ የኦርቶዶክስን ብቻ ለማየት ከፈለገ ይከብዳል። ምንድን ነው ዋት ኢዝ ደ ፖይንት ማለት ነው። ፖይንቱ ምንድን ነው? ከቀደም ካልኳቸው ከአውዱን ጭብጡንና ይዘቱን ቤዝድ አድርገን ምንድን ነው ብለን ስንነጋገር ስናያቸው መልስ እናገኝባቸዋለን። ከዛ ውጭ ከሆነ ከባድ ነው የሚሆነው። እንዲህ ነው። ይህን ትይዙልኛላችሁ። ወደ በቅርብ ጊዜ በተለይ ገድለ ዮሐንስ ላይ የተነሱትን እንትኖች መናገር ያለብኝ ይመስለኛል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አለ። የሊቃውንት ጉባኤ ስራው ይሄ ነው። ለምሳሌ ስርዓት ምንፍቅና ትምህርት ከዶግማዋ ከቀኖና ውጭ ከገባ የሆነ መጽሐፉ በዛ ስም ሊሆን ይችላል፣ በቅዱሳን ስም ሊሆን ይችላል። በዛ ስም ግን ምን ይደረጋል? የምንፍቅና ትምህርት ካለ ታወግዛለች ማለት ነው። አሁን ገድለ ዮሐንስ እኮ ትላንት አይደለም የተተረጎመው፣ ወይም በግዕዝ እኮ አለ። ይህንን ሲተረጉሙ ሰውየው ዛሬ መቼም ይሄ ፕሪንት በየቦታው ሆነ አንዱ ተነስቶ የራሱን ሀሳብ ማለት ነው የራሱን ሀሳብ ይጽፋል ማለት ነው። እሱም ብቻ አይደለም። በመሰረቱ አሁን ፊሎሎጂ ይባላል። ፊሎሎጂ ዋና ስራው ይሄ ነው። ለምሳሌ አንዱ ጸሐፊ ሲጽፍ የራሱን እንትን ሊልበት ይችላል። ኮፒ ሲያደርግ ማለት ነው። ኦሪጂናል ኮፒ ስለሚደረግ ኮፒ ሲያደርግ የራሱን የራሱን ሀሳብ ሊጨምር ይችላል። ያ ማለት የሆነ አካባቢ ሊሰድብ ይችላል። የሆነ የተወሰነ ብሔር ሊሰድብ ይችላል። ከፊሎሎጂ አንጻር ትራያንጉሌት ተደርጎ እነዛ ሁሉም ቅጆች ይተሰበሰቡና እውነተኛው ተይዞ ይቀጥላል ማለት ነው። የፊሎሎጂ ስራ ያ ነው። አዲስ አበባ ዩኒቨርሲቲ ያለ እንደ ግዕዝም ይሰራበታል። ያ ማለት የትኛው ነው ትክክሉ? ስህተት የተገባችውን ስራ ትወጣለች ማለት ነው። ሲተረጎም ደግሞ መቼም አንድ ሰው ያንን የፊሎሎጂ ኤዲሽን ስራ ሳይሰራ እየተተረጎመ ነው እንጂ ኢዲት ተደርጎ በደንብ ተደርጎ ተመርምሮ ቢተረጎም ይሄ ሁላ እንትን አይልም ነበር ማለት ነው። አሁን ይሄ ሰው የት ያንጣው መጽሐፉን እንዴት አድርጎ ጻፈው የሚለው ሌላ ጥያቄ ነው። ነገር ግን እግዚአብሔር ባርካቸው በጣም የዶግማ የቀኖና ስህተት የተሞላ መጽሐፍ ነበር እንትን ሊያስተላልፍ ነበር ይሄ ሰው ማለት ነው። ስለዚህ ይሄ ሰው ይሄ የጻፈው ጽሁፍ ማለት ጽሁፉ ታግዷል። መታገዱ ጥሩ ነው፣ ትክክል ስለሆነ ነገ በስቲያም ይሄ ነገር ሊቀጥል ይችላል። ምክንያቱም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ቀኖና ውጭ ከሆነ ስህተት ስለሆነ ማለት ነው። ምክንያቱም የነዚህ ሃጊዮግራፊም ይሁን ክሮኒክል በእርግጥ የእንትን ስለሆነ ችግር የለውም። የዜና መዋዕል ሌላ ስለሆነ ቅዱስ ብሎ ስለሚያያዝ ማለት ነው። እነዚህ ሃጊዮግራፊ ግን ቅዱሳት ናቸው። የአባቶቻችን ተጋድሎ እንዳልኳቸው በተለይ ከቴዎሎጂ አንጻር ማለት ነው። ከቴዎሎጂ ከስነ መለኮታዊ ትምህርት አንጻር በተግባር ያሳዩባቸው ነው። እነዚያ የተጻፉት ግን ለእኛ ለማስተማሪያ የስ እንዲሁ ፓርቱን በሌላ ቀን አየዋለሁ እንጂ አለው ፓርት ዋና 3 ፓርት አለው የገድላት አጻጻፍ ማለት ነው። መጀመሪያ ስለ ቅዱሱ የህይወት ታሪክ ባዮግራፊ የምንለው አባት፣ እናት፣ ቤተሰብ፣ ዝርያ ከምን ከተወለደ ምናምን የሚለውን ያትታል። ከዛ በኋላ ተጋድሎ አለ፣ መጋደሉ፣ ጾም፣ ጸሎቱ፣ ስግደቱ ያለ መጨረሻ ላይ ኮንፊደንስ ምንለው ቃል ኪዳን መሐቱ ለከ እምህር ለከ የሚሉ አሉ። ምሬልሃለሁ የሚሉ ቃላቶችን እነዛ ይኖራሉ ማለት ነው። ይሄ ነው። ስለዚህ ይሄ ከሆነ ገድላትን መንከባከብ፣ ገድላትን መመራመር፣ መጠበቅ ይጠበቅብናል። በእውነት በጣም የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ሆኖ ራሱ በጣም የተንሸዋረረ እይታ ያለበት አለ።
ትልቅ ፋይዳ አላቸው። ሌላው ያላየሁት ያልነገርኳቸው ነገር ከሊትሬቸር አንጻር ነው፣ ከስነ ጽሁፍ አንጻር ምንድን ነው ቫሊዩ ከስነ ጽሁፍ አንጻር አንድ የታዘብኩትን ትዝብት ልንገራችሁ። ምን ያህል የዘቀጠ እንደሆነ አንዱ ክርስቶስ የወይን ግንድ ነው ግንድ አለ ግንድ ነው አለ ግንድ ያለማወቅ እንደው ኢትዮጵያ እኮ እንዴት ትገርመኛለች። መጀመሪያ ዘይቤያዊ አገላለጽ እስኪ እንማር። እንደው ሂስ ከማድረጋችን በፊት እንደው ራሳችን እንደው የሊትሬቸር ተርሞች አሉ ኤክስፕሬሽን የሚደረጉበት። አንድ ስነ ጽሁፍ ሲጻፍ ስነ ጽሁፉ እመም አለው። ስነ ጽሁፍ ዝም ብሎ አይጻፍም። ወይም ድርሰት በመንፈስ ቅዱስ ሲደረስ ለሰው አድሬስ እንዲሆን ወይም ለህሊና ላይ ስዕል እንዲሳል ሰው ነንና ማለት ነው። ሰው ስለሆን የሰው አይምሮ ይረሳል፣ የሰው አይምሮ ይዘነጋል፣ የሰው አይምሮ ይሰለቻል። እንዳይሰለች እንዳይዘነጋ ስዕል የሚስል ነገር ከአይምሯችን ሊቀመጥ የሚችል ነገር መቀመጥ አለበት። እነዚህ ደግሞ ምንድነው ዘይቤያዊ አገላለጽ ይባላሉ። የዘይቤያዊ አገላለጽ ስነ ቃል አለ፣ በስነ ቃል በምሳሌያዊ አነጋገር አለ፣ በምሳሌያዊ አነጋገር ይህስ በፈሊጥ በምሳሌያዊ አነጋገር እንደዚሁም በዘይቤያዊ አገላለጽ። ዘይቤያዊ አገላለጽ መቼም እንደምናውቀው ሰውኛ ዘይቤ ያለ፣ ተለዋይ ዘይቤ ያለ፣ ተነጻጻሪ ዘይቤ ያለ፣ እንቶኔ ዘይቤ ያለ ብዙ። ስለዚህ እነዚህ ገድላትን ከነዚህ አንጻር ብዙ ቫሊዩ እናገኝባቸዋለን። ግነትም ሊኖር ይችላል። የግነት ዘይቤ ለምን ገባ ነው ያ ጥያቄ። አሁን ከሊትሬቸር አንጻር ከስነ ጽሁፍ አንጻር ማየት ይጠበቅብናል። ለምን ገባ? ለምሳሌ እኔ አንድ ሳነብ ያየሁት አፉ ልክ እንደ በዓት የሆነ የእባብ በተለይ የእባብ ወደዚህ ወደ ሐማሴት ወደ ኤርትራ ወደ እንትና ሲሄዱ ማለት ነው ወደ የመን ሲሄዱ ወደ ናግራን ማለት ነው ወደ ናግራን ሲሄዱ ቅዱሳን ከዚህ ከኢትዮጵያ ከደጋማው ክፍል ማለት ነው ወደ ኤርትራ አካባቢ እንትን ያገኛሉ። በጣም እንትን የሚበዛበት እባብ ምናምን የሚበዛበት ዘንዶ ምናምን ማለት ነው። እና አፉ ይላል የዘንዶ አፍ ልክ እንደ በዓት ማለት እንደ ዋሻ አፍ በጣም አፉ ትልቅ ነበር። ከዛም ከአፉ ውስጥ ገባ ይላል በዓት መስሎት። እውነቱን ለመናገር የዘንዶ አፍ ትልቅ ነው። አይታችሁት እንደው አፉን ሲከፍት ከባድ ነው አይደል? ትልቅ ሙክት ይውጣል። እንትን ሙክት የሚውጣ አፍ ሰው አይገባም ማለት ይከብዳል። ሚራክል እንዳለ ተአምሩ እንዳለ ሆኖ ማለት ነው። ተአምሩ እንዳለ ሆኖ በትን ይሄ ግን ከሊትሬቸር ወይም ከስነ ጽሁፍ አንጻር ግነት ዘይቤ ልንለው እንችላለን። ዘይቤ ግነታዊ ዘይቤ ክርስቶስ የወይን ግንድ ነው ካለ ደግሞ ምንድን ነው? ተለዋጭ ዘይቤ ማለት ነው። ተለዋጭ ሄስ የወይን ግንድ ወይን ያፈራል አይደል? ወይን ይሰጣል። ክርስቶስም እንደዛ ነው ማለት ነው። እንደው ይሄንን እንትን አነሳሁት። ሌላም አለ እንደው ብዙ እንትን ስለማያስፈልግ ነው እንጂ አንድ ጊዜ አለማወቅ ማለት ነው። አለማወቅ ከባድ ነው እውነቱን ለመናገር ከአለማወቅ የተነሳ ይመስለኛል። ስለዚህ ከስነ ጽሁፍ አንጻር ትልቅ ቫልዩ አላቸው። ኢንተርቴክስቹዋሊቲ የምንለው አለ። ቴክስቱን ከሌላ እያመጡ እያጣቀሱ በከመ ጳውሎስ እንደዚህ ከዚህ ጋር አጻጻፉ አለ። እንዳልኳቸው ደግሞ ይሄ ዘይቤ አገላለጹ በጣም ደስ ይላል። ዝንቱ ከመ አንበሳ ኃያል እንደ አንበሳ ኃያል ወይም እንደ ንስር እንደዚህ የተነጻጻሪ የምንለው አለ አይደል? ተነጻጻሪ የምንለው እንደዚህ። ስለዚህ ከስነ ጽሁፍ አንጻር በጣም ትልቅ ፋይዳ አላቸው። አጻጻፍ ያንን አጻጻፍ ተከትለን ለምሳሌ እኔ አሁን አንድ ልብ ወለድ ከዛ ልዋስ ይችላል ማለት አጻጻፍ አይታችሁ እንደ ኢትዮጵያ የበዚህ የአማርኛ እንትኖች ስነ ጽሁፎች በተለይ በግዕዝ የተቃኙ ስለነበሩ ማለት ነው።
አሁን ዛሬ ከነበሩትና በፊት የነበሩትን እነ ፍቅር እነ ፍቅር እስከ መቃብር እና ሐዲስ ዓለማየሁን ብታዩ እጅግ በጣም ይሰጣል። የግዕዝ እንትን ነው የግዕዝ ሽታ ስላለው ነው የግዕዝ ቅመሙ ነው የዛ ቅመም ነው እንትን ያመጣው። ስለዚህ ይሄንን ነገ ለምሳሌ አንድ ስነ ጽሁፍ ድርሰት ለመድረስ የሚፈልግ ሰው የግዕዝ እነዚህን አይቶ ቢደርስ ሪሊ በጣም ተፈላጊነትና ተቀባይነት ያገኛሉ። ከስነ ጽሁፍ አንጻር፣ ከአርት አንጻር፣ ከቲያትር አንጻር ድርሰት፣ ቲያትር መድረስ፣ ድራማ መድረስ ይቻላል። ከዛ የተወሰነ ቀንጭም ለምሳሌ ይሄ ሆረር አስፈሪ ምናምን ገጽታ አለ እንዴ? የለም እንዴ? በእኛ እንዴት ነው 7 ቀንድ ያለው? በእርግጥ ይሄ ከንትን ነው። ወደዚህኛው ስናመጣ አለ ከገድላት ይህን ያህል ቀንድ ያለው እጅግ ከላዩ ላይ የእጽዋት እንትን የበቀለበት ሲሄድ ደግሞ እጽዋቱ ከዘንዶ ማለት ነው። እጽዋቱ ዘንዶ ሲሄድ እጽዋቱ ይንቀሳቀሳሉ። ይሄን በደንብ አድርጎ ወደ እንትን መቀየር እኮ ነው እናንተ። ይሄን ያህል ቫልዩ ያለውን እንዴት እንሳደባለን እናቋሻለን? ለምን? በቃ ከራሳችን ፐርስፔክቲቭ ማየት የለብንም። እኛ ልንደርስበት የማንችል ብዙ ጥበብ አለ። ይህ ስናደርግ እንኳን በባዶ ማለት ነው። ምንም እኔ ይገርመኛል እንደው ዜሮ ስናስገባ ትልቅ እጅግ ዩኒቨርሳል የሆነ ነገር ዜሮ ታይምስ ዜሮ ስናደርግ እኔ በጣም እንትን ይለኛል። እኔ ይሄ ሚዲያው ዝም ብሎ እንደው እንዳለ ነው እንትን የሚለው የሚናገረው እስኪ እውቀት የሚባል ነገር የለ፣ ግራ ቀኝ ማየት የለ፣ ኋላ ፊት የለ፣ እንደወረደ ማለት ነው። ለምን? ይህን ማስተካከል አለበት። የግዕዝ ገድላት ለሊትሬቸር፣ የግዕዝ ገድላት ለፊሎዞፊ፣ ለፍልስፍና፣ ለስነ ጽሁፍ፣ ለቋንቋ ፈረንጆች የሚገርማቸው የአቡነ ተክለ ሃይማኖትን ገድል ከንትን አልፎ ማለት ነው ስትራክቸራሊዝም የምንለው አንድ የስነ ጽሁፍ እንትን ነው። ለምሳሌ ያጻጻፈበት ስልቱ ማለት ነው ያጻጻፍ ስልቱ ቋንቋውን ራሱ እያጠና አጥንተውታል እዛ ድረስ ሄደው ማለት ነው። እኛ ግን የአቡነ ተክለ ሃይማኖትን ገድል እንደዚህ ነው እያሉ በተለይ ተሐድሶ ስሙን መጥቀስ አልፈልገው እንትን ሲላይቸዋለሁ እንደሆነ ይሄ ፌስቡክ መቼ የማያመጣው የለም። ምን አለ እስኪ እኛ እንደው ለሀገር እነሱ ብዙ አድርገዋል፣ ሀገርን አረጋግተዋል፣ አሳልፈዋል። እስኪ እናሳልፍ፣ ከነሱ እንማር። እንደው የተጻፈውን ዛሬትን የሆነውን ለህዝብ አውጥቶ ጠቃሚውን ነገር አውጥተን ለዛሬ በዛሬው ሊቤት የሚያውጀውን አውጥተን መጥቀም ቢቀርብን ማለት ነው። ቢያንስ እነሱ የሄዱበትን ህይወት መሄድ ባንችል አርፈን ቁጭ አርፎ ቁጭ ማለት ጥሩ። ዝምታ መልስ ነው። ዝም ካልቻልን ዝም ይሻላል እንጂ በማንችለው ነገር በማይመለከተን ጉዳይ ገብተን መፈትፈቱ ኪሳራ ነው የሚሆነው ማለት ነው። ኪሳራ ነው የሚሆነው። የኢትዮጵያ ታሪክ ገድላትን መሰረት ያደረገ ነው። ይሄን ነው ምንም ይሁን ምን የኢትዮጵያ ገድላት ላይ አንድ ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመስለው ካለ ተሳስቷል። የአፋሩን ታሪክ ማግኘት ትችላለህ። የሙስሊሙን ታሪክ ማግኘት ትችላለህ። የኦሮሞን ታሪክ ማግኘት ትችላለህ። ጥሩም ይሁን መጥፎ፣ ጥሩም መጥፎ ነው። የአማራውን፣ የትግሬውን፣ የኤርትራውን የዓለምን ታሪክ ማግኘት ትችላለህ። ጥሩም ይሁን መጥፎ፣ ጥሩን ታስቀጥልበታለህ፣ መጥፎን ትማርበታለህ። አለቀ። ይሄን መሆን ያለበት። ከዛ ውጭ ይሄ ነገር አይጠቅምም እያለ የራሳችንን እንትን የምናስተላልፍ የራሳችን ሀሳብ እያወጣን እንትን ከሆነ ኢት ኢዝ ቬሪ ዲፊክልት፣ አስቸጋሪ ነው። ሪል ቀላል አይደለም። በመሰረቱ ይሄ ብዙ የሚሽነሪዎች ብዙ ስራ ሰርተውብናል። እውነቱን ለመናገር ብዙ ስራ ተሰርቷል። ዛሬ ያለውን ይሄ አንስቴብል ስበሳችን እንድንበላላ፣ አንዱ በአንዱ ጠላት እንዲሆን፣ እንድንተያይ የተደረገብን ዛሬ አይደለም፣ ለሺህ ዓመታት ቆይቷል። ከ14ኛው ከ13ኛው ጀምሮ የኖረ ነው። ሲንከባለል የመጣ በደንብ አድርጎ የተሰራ በደንብ አድርጎ ከአንዱ ወገን ይሆናሉ፣ ከሌላው ወገን ይሆናሉ። ይሄ ኮንድ ነው፣ ይሄ ኮንድ ነው እያሉ ለብዙ ዓመታት ለቀይ ግዛት ይመች ዘንድ በደንብ
አድርጎ የተሰራብን ስራ ስለሆነ ያንን ስራ ማለፍ አቅቶ ነው ዛሬ እንደዚህ እየተንገዳገልን ያለ ነው። ነገር ግን ነገ በስቲያ እኛ ዛሬ ምናልባት እኛ ሳንችለው ሳንፈታው ጠርተን ነገ በስቲያ ደግሞ የሚፈቱ ልጆች ቢኖሩልን ያ ጊዜ ይህን መጽሐፍ አንብበው ተርጉመው ሊጠቅሙን ይችላሉ። ስለዚህ ገድላትን በማናውቅበት አንተች እንደው ገድላትን የመተቸት ሞራል የለንም። መተቸትም ከሆነ ከሊትሬቸር አንጻር ይሄን ሊትሬቸር ከፍልስፍና አንጻር ከኤቲክስ አንጻር ከቲዮሎጂ አንጻር እያልክ እየለየ ተች። ከዛ ከውጭ ከሆነ ዝም ብሎ በደፈናው የምተች ከሆነ ዩ አር ዲ ዋት ይኮልዳት ምንድን ነው የሚባለው? ዝም ብሎ ባዶ ነገር ነው። ለእኔ ባዶ ነው። ይሄ እንደዚህ የሚያደርግ ሰው ባዶ ምንም። ስለዚህ ይሄ ከዚህ አንጻር ይሄ እያልክ ከዛ በኋላ እንከራከራለን ማለት ነው። ከሆነ ደግሞ በደንብ አድርገው አንድ ደግሞ ተነስቶ አይደለም አንድ ብቻ ተይዞ አይደለም ሂስ መደረግ ያለበት። በጥናትና ምርምር ብዙ ነገሮች ታነበው ብዙ ነገር ተደጋጋሚ ነገር ካለ ነው ቢያንስ 20-30 ገር ላይ ካለ ያ ነገር ኦኬ ይሄ ነገር እዚህ ላይ እንዲህ ነው ልትል ትችላለህ። ከዛ ውጭ ግን አንዲት ገድል ብቻ እንኳን ስላገኘህ የሆነ አንድ ገድል ላይ ለምሳሌ ሸዋ ላይ የተጻፈ ጎጃምን የሚሳደብ ወይም ጎንደር ላይ ትግራይን የሚሳደብ የሆነ ኮፒ ሲያደርግ ማለት ነው ሰውየው ሊጽፍ ይችላል። በንግድ ወይም በምናምን ከተጣለ ሊጽፍ ይችላል፣ አይታወቅም። አንዳንዶችም ስለሚያጋጥም ማለት ነው እንደዚህ ያለ ነገር። ያ ማለት ኮፒ ሲያደርግ ሰውየው የሆነ እንትን ካለ የራሱን እንትን ሊያስቀምጥ ይችላል። ያንን አይተህ ሂስ ልታደርግ አችልም። ያንን ምንድን ነው እውነት ኦሪጂናሊ ሲጻፍ እንደዛ ነው፣ ሲደረስ መጀመሪያ እንደዛ ነው። በደንብ አድርገህ ታያለህ። ከዛ ሁሉን አጥንተን ዘዝጋር ኦኬ ይሄ ነገር ይችን ሐሳብ እንትን አለባት መስተካከል አለባት ልትል ትችላለህ ማለት ነው። እንደዚህ የሆነን ህዝብን ከህዝብ የሚያጋጭ የስ የሆነ ቴዎሎጂካል ተቃርኖ ወይም የዶግማቲክ ወይም የቀኖና ተቃርኖ ካለ ኦኬ እዚህ ላይ እንትን አለ። ከዛ ውጭ ዝም ብለህ አንድ ነገር አግኝቶ ሂስ ማድረግ ወይም አንድ ነገር ይሄ አሮጋንት ነው ወይም አይረባም ማለት የራስነትን አላዋቂነትን የሚያሳይ ነው ማለት ነው። በቃ ይህን እስኪ ለስኮላሮቹ ለዚህ ለጥናትና ለፊሎሎጂስቶቹ በግዕዝ ቋንቋና ስነ ጽሑፍ የሚመራመሩ ለነሱ ተውላቸው ወይም እነሱን ጠይቋቸው። ይሄ ከዚህ አንጻር እንደዚህ ይላል እስኪ ምንድን ነው ብላችሁ ጠይቁ። እውነት የተማረ እኮ አለ ጠይቁ። ካልሆነ በራሳችን እየተነሳ አንድን ነገር ልክ ይሄ ዛሬ ቲክቶኩ ዩቲዩቡ ዝም ብሎ ተነስቶ አንዱን ዝርጥጥ እያደረግ እንደሚጥለው እንደዛ አይደለም። እያንዳንዱ ዲስፕሊን አለ። አንድን ነገር ለማጥናት አንድን ነገር ሂስ ለማድረግ ዲስፕሊን አለ፣ መርህ አለ፣ ስኮፕ አለ። ስኮፓን ስኮፕ ተደርጎ በዛች ስኮፕ ውጭ እንዲያወጣ ተጠቅቆ ነው ማድረግ ያለበት። ከዛ ውጭ ከወጣ መስመሩ ሳተ ማለት ነው። አንድ ሹፌር መሪው ወይም ፍሬኑ ኮንትሮል ካላደረገው ወይም ከዛ ውጭ ከሆነ ገደሉ ይገባል። ልክ እንደዛ ነው። በተለይ ሪትን የሆኑ ነገሮች ዲስኮርስ ወይም ንግግሮችን ስናደርግ እንዴ እሱ እኮ ሊል የፈለገው እንዲህ ነው፣ ይሄ ሊል የቻለው ከዚህ አንጻር ሊሆን ይችላል፣ ከዚህ አንጻር እንደዚህ ሊሆን ይችላል፣ ከዚህ አንጻር እንደዚህ ከሆነ እንደዚህ በደንብ አድርገን የራሳችን ማዕቀፍ አውጥተን፣ ምክንያቱም ራሱ ዲሲፕሊን ስላለ ማለት ነው። ዲስኮርስ ለማድረግ ዲሲፕሊን አለው፣ ቴክስቹዋል አናላይዝ ለማድረግ ዲሲፕሊን አለው። በዲሲፕሊን ወይም በመርህ ተመስርተን ሂስ ማድረግ እንችላለን፣ ማድረግ እንችላለን። አሁን ከመርህ አንጻር ነው እያልኳቸው ያለሁት፣ መርህ ነው። ሄርሜኔቲክስ አለ፣ ቴክስቹዋሊዝም አለ፣ ዝም ብሎ እንትን አይደለም። እነዚህን ቤዝድ አድርገን ነው አንድ መጽሐፍ ስንመረምር ስንቃወምም እንትን ስንል እንጂ እኛ ስለምንጠላ ብቻ እኛ ጋር ስላልተመቸን ብቻ ያ ነገር ለሁሉም አይመቸውም አይደለም። የሆነች ደግሞ ቴዎሎጂካል ፓርት ወይም ለምሳሌ አሁን አንድ ፕሮቴስታንት ወይም ታድሶ የቴዎሎጂ እንትን እሱ ጋር የምትቃረን ሀሳብ ካለች እንዴ ስለምትቃረን እንደዚህ ነው፣ ኔቨር አይደለም። ከሊትሬቸር አይተዋል ከኤቲክስ አንጻር አይተዋል ወይስ ምንድነው ከሂስትሪ አንጻር አይተዋል? ምንድነው ያለው ሂስቶሪካል ፋክቱ እዛ ጋር ምንድን ነበር? ሂስትሪው እዛ ጋር የተቀመጠው ሂስትሪ ከሌላ የተጻፈው ላይ ገር ላይ ዓለማትስ የዛ ጊዜ የነበረውን ምን ይነገራል? እዛ ላይ አርጎ ነው የሚታየው። ከፎክሎር የሚገርማችሁ ነገር አንድ ገር ምን ይላል መሰላችሁ?
ልጅዋ ሙቶባት እስከ 8 ቀን በጣም እያለቀሱ እንትን አሉ ይላል። በጣም እያለቀሱ አማሮች ልክ እንደ አርማንያኖች ሀዘን ያበዙ አሉና አሁን አንዳንድ እንትን ለሚሉት ጥያቄ መልስ ይሆናል። አሁን እዚህ ጋር ሀዘን እንዴት እንደሚገልጽ በጣም እጅግ ሰሜኑ ክፍል የታወቀ ነው። በመሰረቱ በጣም ሀዘን ላይ ከባድ ነው፣ ያዝናል። የራሱን ፀጉሩን ይላጫል፣ በተለይ ሴቱ ፀጉሩን ይላጫል፣ ፊቱን ይነጫል። በጣም ከባድ ነው። ስለዚህ ከዛ አንጻር ምንድን ነው የሚለው አሁን እዚህ ጋር እንደ አርማንያዎችን ከአምሃራ ጋር አነጻጸረ ማለት ነው። አርሜኒያኖች እንዴት ነው ሲያዝኑ? በጣም ሀዘናቸው ብዙ ነው፣ በጣም ያዝናሉ። ዛሬስ ያለው ኮንቴክስት ያ ነው። እንደዚህ የሚናገሩ ናቸው እነዚህ መጽሐፎች። ይዝ እሱም ብቻ አይደለም። ለምሳሌ ያህል ለ7 ዓመታት ያህል ይላል ድርቅ ሆነ፣ ምንም ሰው ተሰደደ። አንድ አባት ብቻ በአቴን እዛው ስሞት እሞታለሁ እንጂ አልሞትም ብለው ቀሩ ይላል። የሚበላ ጭራሹን እህል የሚባል ነገር ጠፋል፣ ለዘር ሆነ። እኒህ አባት እንትን ሲሉ ጉንዳን ያያሉ ይላል። ጉንዳን ተረተትር ይላሉ። ታዲያ እነዚህ እኔ ይገርመኛል። እስኪ አሁን ይኸው ፋክት ነው በእናት ጉንዳን ለብዙ ዓመታት እንትን አድርጎ ያስቀምጣል። እውት እኔ በረሃ አካባቢ ላይ አይቻለሁ። ምንም ጤፍ ባልተዘራበት ለምሳሌ እንትን ላይ ስንቆፍረው ጤፍ ቦለቄ እየዘራን ጤፍ ስንቆፍር ጤፍ እናገኛለን ከጉንዳኖቹ። እንግዲህ ለስንት ለዓመት አስቀምጦት ማለት ነው። ለዓመት እኒህ አባት በ7 ዓመት ከጉንዳን እንትን እህል አገኙ ይላል። ጤፍ ያንን ዘርተው አበቀሉ። ኢንፋክት አሁን ወደ እንትኑ እናምጣ። ይሄንን ለምሳሌ ያ ጉንዳን ለብዙ ዓመታት ጤፉን ሳይበላሽ የሚያቆዩበት ምንድን ነው? ፕሪዘርቭ ሜትዳቸው ምንድን ነው? ሳይንቲፊክሊ ማሄድ ነው። ምንድን ነው ፕሪዘርቬሽን ሜትዱ ማለት ነው። ከዛ ጋር ፕሪዘርቬሽን ሜትዱ ዋት ኢዝ ዘ ፕሪዘርቬሽን ሜትድ ኦፍ ዲ አንትስ ማለት ነው። የጉንዳኖች ፕሪዘርቬሽን ሜትድ ምንድን ነው? ለብዙ ጊዜ እህል ዲኮምፖዝ ሊሆን ይችላል፣ ሊበላሽ ይችላል። እንትኑ ደግሞ በፀሐይ አማካኝነት ቆሎ ከሆነ የውስጡ እንትን መብቀል የሚችለው እንትኑ ሊጠፋ ስለሚችል ያንን ግን እነሱ የሚያቆዩበት ምንድን ነው? ከእነሱ ምን እንማራለን ብለን ማወቅ አለብን ማለት ነው። አንድ ሁለተኛ ዛሬ ደን እየተመነጠረ ደን እየጠፋ የምታዩት በጣም በኃይለኛው የዓለም የሙቀት መጠን ከጊዜ ወደ ጊዜ እየጨመረ የመጣ ነው ያለበት በጣም ማለት ነው። በዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትደነቅ ይገባታል። የእሷ ቤተክርስቲያን ሆኖ እጽዋት ደን የሌለበት የለም። ኔቨር ደን የሌለበት እነ አለምነህ እነ ዶክተር አለምነህ ዋሴ ተናግረውታል። የእነሱ ከቴስ ጀምሮ ብዙ አርቲክሎች እንትን ማለት ይቻላል። ፕሮሸት ግን ያ ከሪትን ከሆነ ነገር የተገኘ ነው። ዝም ብሎ አይደለም። ከገድላቱ ያለ ነገር ነው። ከባይብል ይጀምራል። ከኤዶም ገነት ይጀምራል። ይሄ ትሬንድ ማለት ነው። ምንም ዙሪያውን እልም ያለ ደረቅ ላይ ቤተክርስቲያን ካለ ግን እንደው ምን ይላል አለምነህ ዋሴ አንድ እንትን ለምሳሌ ወደ ሰሜኑ ክፍል የሆነ ጭው ባለ ቦታ ላይ የሆነ አረንጓዴማ ቦታ ከሆናችሁ ምንም ጥርጥር የለው ከዛ ላይ ቤተክርስቲያን ወይም ገዳም ነው ይላል። ሪሊ ሂዝ ራይት፣ ልክ ነው። ይሄ ዝም ብሎ የመጣ አይደለም። ለምሳሌ ያህል አንድ አባት እንትኑ ለንጉሱ አስቆረጠ የቤተክርስቲያኑን እንትን አጸዱን ወበከዩ በካየ መሪረ ምሬት የበዛበት ስም ያዘኑት። እንዴት እጽዋቱ ተቆረጠ? ነፋሱ እንግዲህ ቤተክርስቲያኑ ይወስደዋል። ዝናብ እንዴት ብሎ ነው እንትን የሚለው? እጽዋቶቻችን ዛሬ እስኪ ማን ነው እንትን የሚለው? ማን ነው እስኪ ስለ እጽዋት እንደዚህ ብሎ እንትን የሚል? እንደ ቦታኒስት ቢሆንስ የፕላንት ሳይንስ ሊቅ ቢሆን እንዲህ ይላል አይልም። ይህን የምናገኘው ገድላት ላይ ነው።
ስለዚህ ይህንን የያዙ መረጃ እንደው የዚህን ያህል በረዶ ማውረድ ምን ይመስላል? ስለዚህ ተልእኮ ስላለ ኢትዮጵያ ማንነቷ አሁን ዛሬ ታሪክ አልባ ትውፊት አልባ ምንም ነገር የሌላት ዜሮ እንድትሆን ስለሚፈለግ ምንም እነ ላሊበላም እኮ እንትን ተብሎባቸው የላሊበላን እኮ የሌላ እንደ ለመሸጥ የሌላ ነው እስከ ማለት እንትን እኮ ብሎ የተፈጠረ እኮ ነው። ምን ያህል እኮ እኔ እንጃ ምን ያህል እንደው እንደወረድ ምን ያህል ባዶ እንደሆነ የሚያሳየው ማለት ነው። እስኪ ይሄንኛው ኢትዮጵያ አሁን አንድ ሆኖ ከሰሜን እስከ ምስራቅ ከምስራቅ እስከ ምዕራብ ከምስራቅ እስከ ምዕራብ ያለው እስኪ አንድ ሆኖ የሰላም አየር ይሁንና ኢትዮጵያን የነ ላሊበላን መገንባት ያቃታት እንደው የዛን ታሪክ አለመምጣት እስኪ ግዞቹን እናያቸውና የጊዜ የተጻፈውን ሪትን አድርገን ምንድነው አንድነታችን እናጣ ከዛ በኋላ ምንድነው ያለው ነገር እስኪ እንትን በልበት 10 ዓመት አይፈጅብንም 10 ዓመት አይፈጅብንም እኛ ወደ ብልጽግና ምንድነው ወደ ከፍታ ማማ ለመውጣት ማለት ወደ ከፍታ ለመውጣት 10 ዓመት አይፈጅብንም። ምን ያስፈልጋል? መጀመሪያ የአስተሳሰባችን ሀብት አለን፣ እውቀት አለን፣ ታሪክ አለን። በታሪካቸው የተጻፉት ደግሞ እነዚህ መጽሐፎች አሉን። እነዚህ መጽሐፎች እንመርምራቸው፣ እናያቸው። ይሄ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ መተው የለበትም፣ የሁላችንም ናቸው። እናያቸው። በተለይ ይሄ ሶሻል ሂስትሪው ከቴዎሎጂ ውጭ ያለው ሁላችሁም ስለሚመለከት ማለት ነው። ቴዎሎጂ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ዶግማ ቀኖ ነው የራሷ ነው፣ አያገባችሁም። የራሷ ስለሆነ ማለት ነው። የኢስላሚክ ዶግማ ለኢስላሚክ ነው። የፕሮቴስታንት ዶግማ ለፕሮቴስታንት ነው። ለሌላው እንትን አይለውም ማለት ነው። ስለዚህ እኔ ደግሞ በማይመለከተኝ እኔ ካላገባኝ እኔ ካላመንኩበት እንትን ማውራትም ስለዛ ሂስ ማድረግም መንቀፍ ማርነቅም የለብኝም። ስለሚመለከተኝ ግን ማርነቅም መንቀፍም ልችል እችላለሁ። ይሄንኛው ግን ከዚህ ውጭ ያለው ከዶግማቲክ ወይም ከቴዎሎጂ ውጭ ያለው ግን ሁላችንም ለሁላችንም ይበቃል፣ ለሁላችንም ያግዛል። ሂስትሪው፣ ሶሻል ሂስትሪው፣ ኤቲክሱ፣ ሊትሬቸሩ ከኛ ጋር ሊሆን ይችላል። ማዋሃድ ከሌላው ጋር ማዋሃድ ቋንቋውንም በተመሳሳይ መልኩ ማለት ነው። ስለዚህ ለዚህ ቫልዩ መስጠት ግድ ይላል ማለት ነው። ሌላው ለምሳሌ ዋይልድ አኒማል አንድ ታሪክ ነግሬያችሁ እንጨርሳለን። በጣም ብዙ እንትን ነው። እስከ መጨረሻው እንድታዩ አሁንም እጠይቃለሁ። እህት ወንድሞች፣ ያው አንገብጋቢ ኢሹ ስለሆነ ነው ለታሪክም ይቀመጥ ብዬ ነው ይህን ቪዲዮ የሰራሁት። ለታሪክ ገድላት ምን ያህል ቫልዩ እንዳላቸው ለማሳየት ማለት ነው። እና ገድላቱን ስሙን አልጠቅስም፣ ነገ በስቲያ ምርምር እያደረኩበት ስለሆነ ማለት ነው። ምን ይላል መሰላችሁ? በዚህ የደጋማውና የቆላማው እንትን ይጣላል። ኤርትራ ማለት ነው። የደጋማው ክፍልና የቆላማው ክፍል እርስ በርሱ ይጣላል። እርስ በርሱ በሚጣላበት ጊዜ ምጽዋ ተዘጋ ወደቡ። ምጽዋ ሲዘጋ የዛ ጊዜ ከየመን የዚህ የአረቡ ዓለም የህንድ ነጋዴዎች ይመጡ ነበር ወዲህ። እነዚህ ነጋዴዎቹ ያ ሲዘጋባቸው ላውን በየት መጡ መሰላችሁ? በሽሬ አድርገው ማለት ነው። በዚህ በመተማ በሽሬ በተከዜ አድርገው ማለት ነው። ሽሬ በአጠቃላይ ተከዜ ምናምን አለ አይደል? ብዙ ነጋዴ ስለሆነ ማለት ነው። በዛኛው በጣም ረሃብ ሆነ ይላል። ወኮነ ረሃብ ለ7 ዓመት እንዳላሳስተው ማለት ነው። በጣም ረሃብ ሆነ። ያ እንግዲህ ወደ እንትኑ ልመጣላችሁ ነው። የኛ ፋክት ነው ይሄ። ወደዚህ ወደ ደጋው ሲመጡ ወደ ሽሬ እስከ አቡነ ሳሙኤል ዋልድባ እስከ ዋልድባ ድረስ እስከዛ ድረስ ሲመጡ በጣም በኃይለኛው የዝሆን ሀብት ነበረ። ምን ይላል መሰላችሁ? በጣም ለዚህ ጦርነቱ በርዶ እንትን እስከሚል ድረስ ይላል የሚችሉትን በጦር የማይችሉትን በማጂክ እያጠፉ ጥርሶቻቸውን አወጡት የዝሆኑን ጥርስ ይላል። በጣም ብዙ ዝሆኖች ተገደሉ፣ ጥርሶቻቸውን ደግሞ ወሰዱ ይላል። እያዘነ ነው የሚናገረው። ይሄንን አያችሁ የዝሆን ሀብት ምን ያህል እንደነበረ። ዝሆናችን ደግሞ አንዱ እንደዚህ የሌላው አገር መጥቶ
ገሉ እንትን እንዳለ ቃፍታ ሁመራ አለ ዛሬም የዝሆን እንትን አሉ። የቃፍታ ሁመራ ብሔራዊ ፓርክ ማለት ነው። ይህን ያህል ኤቪደንስ መረጃ የሚሰጡ ናቸው። እንዴት እነዚህ እንሳደባለን? እነዚህን ይውደቁ ይጥፉ እንላለን። ለምን? ስህተት ነው፣ መስተካከል አለበት። ይህንን መስተካከል አለበት። ምክንያቱም የነዚህ ሁሉ መረጃ ስለሆኑ ትላንትን የምናይባቸው ለዛሬና ለነገ ደግሞ መስታወት የሚሆኑ ችግር ሲገጥመን ልናልፍባቸው የምንችለው ከዛ ይልቅ በሳይንቲፊክ ሜትድ እንደዚሁም ደግሞ ከማህበረሰባዊ አንጻር እየተቃኙ ለኛ ለችግራችን ፈች ወይም መፍትሄ እንዲሆኑ የማድረግ ስራ ነው መስራት ያለብን። ይሄ ነው መሆን ያለበት እንጂ እየተነሳን የራሳችንን እንትን መጻፍ ወይም ምንድነው የሚባለው ድንቁርናታችን ማሳየት የለብንም። በእውነት ይቅርታ ይህን ቃላት ስለተጠቀምኩኝ በቃ አላዋቂነታችንን ልናሳይባቸው አንችልም። ሀብቶቻችን ናቸው። ቅድም እንዳልኳቸው ምን እንኳን ከቴዎሎጂ አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢሆኑም ከሌላው ከታሪክ፣ ከማህበረሰብ፣ ከፎክሎር፣ ከካልቸር የስ ከባዮዳይቨርሲቲ፣ ከሜዲሲን ከሌላም አንጻር የሁላችንም ናቸው። እንዴት ነው ለኔ የሚጠቅመው ቫሊዋቸው ምንድን ነው ብለን ጥናትና ምርምር ማድረግ ስንችል ነው ምናል። ይሄ ነው መሆን ያለበት እንጂ ከዛ ውጭ ከሆነ ቫሊውለስ ነው የሚሆነው። ስለዚህ እናጠቃለው የኢትዮጵያ የግዕዝ ገድላት ለተለያየ ፋይዳ ወይም ብዙ አበርክቶ አላቸው። ከነዚህም መካከል ለታሪክ ወይም ለሶሻል ሂስትሪውም ዝም ብሎ ቀጥታ ለታሪክ፣ ለሊትሬቸር ወይም ለስነ ጽሁፍ ከሊትሬቸር አንጻር ማለት ነው፣ ለኢቲክስ ወይም ከስነ ምግባር አንጻር ምክንያቱም ስነ ምግባር እዛ ጋር ምን ያህል ታላቅ ታናሹን ታናሽ ታላቁን ሲያከብር ሌላ እንግዳ ሲመጣ እንዴት አድርገው እንደሚቀበሉ እንደሚያስተናግዱ፣ ሌላው ምጣኔ ሀብታዊ በተለይ ይሄ ኢኮኖሚካል አክቲቪቲው በግብርና እንትን ያስተራረሱ የአሳ እርባታው የከብት እርባታው እንዴት ነው የሚለው፣ ሌላው ከብዝሃ ህይወት አንጻር ብዝሃ ህይወት ስንል እንግዲህ አፈር አለ፣ ማነው ዋይልድ አኒማል አለ፣ ፕላንት አለ፣ ይሄ ፎረስት አለ፣ ደን ጥበቃው ከአካባቢ ጥበቃ አንጻር አካባቢ ጥበቃ ተፈጥሮ ከሰው ጋር እንዴት አድርገው ነው አስማምተው የነበሩት ለማለት መረጃ ይሰጠናል ማለት ነው። ፍልስፍና ፊሎዞፊካል የሆኑ ነገሮችን ፖለቲካሊ የዛ ጊዜ የነበረውን ሁኔታ ዛሬ እንማርበታለን ማለት ነው። የዛ ጊዜ ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል፣ አናውቅም። ጥሩም ተጽፏል፣ መጥፎም ተጽፏል። መጥፎውን እንተዋለን፣ ጥሩን እንጥልበታለን ማለት ነው። ከዛ አንጻር ምንድነው የተጻፈው ነገር ብለን ያንን የምናይባቸው ነው ማለት ነው። ከዚህ አንጻር ነው ጠቀሜታቸው። ይህን ሁላ ጠቀሜታ ካላቸው ለምን እኛ ፈረንጆቹ እንዳልኳቸው ለፓተንት ራይት ራሱ አዲስ ከተገኘ ኒው ነው አዲስ ነው ተብሎ ይመዘገባል። በቃ ፓተንት ራይት ነው የሀገር ለኔ አሁን አዲስ ገድል ባገኝ ሪሊ በጣም እንዴት ደስ እንደሚል ይመሰላችሁ። ምንም ትራንስሌት ያልተደረገ ጥናት ያልተደረገበት ገድል ከተገኘ ለኔ አንድ እንትን አገኘው ማለት ነው። በቃ ኢንተርናሽናል ጆርናል ላይ አሳትመዋለሁ ማለት ነው። አያችሁ፣ ይህን ያህል እየተፈለጉ በጎን ደግሞ የኛዎቹ እንደዚህ የሚወረውሯቸው ዜር ኢዝ ሰምቲንግ አለ የሆነ ነገር ማለት እንደዚህ ከሆነ በተለይ የኛ ማለት ነው በተለይ ፕሮቴስታንቱ ሌላ ይቅርታ እንግዲህ ስላየው ነው። በተለይ ከነዛ ቤት በጣም ስለተወረወረ ነው ይሄን ነገር አሁን የማነሳው ማለት ነው። የሆነ ነገር አለ ማለት ያ ነገር ትልቅ ቫልዩ አለው ማለት ነው። ሪሊ ቢቴክ ቫልዩ አለው። ፈረንጆቹ ይፈልጉታል ማለት ነው። በቃ እነሱ ይፈልጉታል። ከፈለጉት ደግሞ ያንን እኛ በጥንቃቄ መያዝ ይጠበቅብናል ማለት ነው። በጥንቃቄ መያዝ ይጠበቅብናል። ስለዚህ ገድላት ዘርፈ ብዙ ጠቀሜታ ያላቸው ስለሆኑ ገድላትን መንከባከብ እንዳልኳቸው ስርዋጽ እንዳይገባባቸው
ከቲዎሎጂ ከሌላም አንጻር ስርዋጽ እንዳይገባ። ስርዋጽ ሚንስ አላስፈላጊ ነገር ዛሬ ፕሪንተር በየቤቱ ነው፣ በየቦታው ነው። እንደፈለገ አንዱ ተነስቶ እንትን ሊያደርግ ይችላል። የፈለገውን የእሱን ሀሳብ የእሱን መላምት ሊያስገባ ስለሚችል ጥንቃቄ ማድረግ ስላለብን ጥንቃቄ ማድረግ ይጠበቅብናል። ወንድም እህቶቼ በጣም ብዙ ሰዓት ነው። ስለዚህ ስለተከታተላችሁኝ አመሰግናለሁ። ምክንያቱም ይሄ አንገብጋቢ ኢሹ ስለሆነ ነው። በድጋሚ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሼር፣ ኮሜንት፣ ላይክ በማድረግ እንድትተባበሩኝ እጠይቃለሁ። አመሰግናለሁ። ቻው